አዶናይ ብርሃነ ኃይለ ሚካኤል ዋስትና መብቱን ጠብቆ ከእስር ተለቋል። አዶናይ ስለተፈታት እጅግ ደስ ብሎኛል። በርታ ወንድማችን። እልል በሉ እልል በሉ እልል በሉ እልል በሉ። እንኳን ደስ አላችሁ። አዶናይ ለቤቱ በቅቷል። Are you happy? Very nice. ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪሚቱ ቻናል ተከታታይ ቤተሰቦቼ እንዴት አመሻችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። የእውነት በጣም ደስ ብሎኛል። እንግዲህ በጣም የምንወደው አዶናይ ዛሬ ከስር ተለቋል ማለት ነው። ዋስትና መብቱ ተጠብቆለት ከስር ወጥቶ ወደ ቤቱ ገብቷል። እንግዲህ መግቢያ ላይ እንዳያችሁት እናቱ በጣም ስትደሰት ነበረ እና ደግሞ በትናንትናው ዕለት ሲያሳድጋቸው የነበሩ ማለት እሱ ሲንከባከባቸው የነበሩ ልጆችን እናቱ ተረክባም ወደ ቤት አስገብታቸው ነበርና ከሷ ጋር ነበር የሚኖሩት። እንግዲህ እነዛም ልጆችም እናቱም ወንድሙም እህቶቹም ሆነው ደስታቸውን ሲገልጹ ተመልክተናል ማለት ነው። ቪዲዮ ተለቋል። መግቢያ ላይ እንዳያችሁት የነበረውን ይመስላል። እኔም በጣም ደስ ብሎኛል። አዶናይ እንኳን ለቤት አበቃ እና እንግዲህ የሰው ልጅ አትሞክር አይባልም። ዋናው ነገር በቶሎ እንደዚህ ከስር ነፃ መሆን አስደስቶናል። ሁላችንም እንደምናውቀው አዶናይ ኢትዮጵያዊ አይደለም። ያ ማለት የአሜሪካዊ ዜግነት የነበረው ነውና እንግዲህ ሀገሬን እጠቅማለሁ፣ ሀገሬን በቻልኩት አቅም እረዳለሁኝ ብሎ ነው በቅርብ ወደ ኢትዮጵያ የገባው እና ወደ ኢትዮጵያ ሲገባ በጣም የህዝቡ አቀባበል እሱ የሚያደርጋቸው የሚሰራቸው መልካም ነገሮች ሁሉ ተጨምረው በጣም ህዝቡ እንደዚህ በፍቅር በውዴታ ነው የተቀበለውና እንግዲህ በዛ ተነሳስተው ጥፋቱ ምን እንደሆነ ባልታወቀበት ምክንያት ታስሮ ነበረ። አልሐምዱሊላህ እንኳን ለቤት አበቃ። አትሞክር አይባልም። ዋናው ነገር በቶሎ ከስር ነፃ መሆን ነውና ደስ ብሎናል ወንድማችን። ካሁን በኋላም በብዙ መልካም ነገሮች እንጠብቃለን። አላህ ይጠብቅ ነው የሚለውና በዚህ አጋጣሚ አዶናይን የምትወዱት የአዶናይ አድናቂ የሆናችሁ ወዳጅ ዘመዶቹ እንዲሁም ደግሞ የሶሻል ሚዲያ አድናቂዎቹ፣ ተከታዮቹ፣ ቤተሰቦቹ፣ ፎሎወሮቹ ሁላችሁም እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል የእውነት እና ደግሞ እናቱ ስታለቅስና ስትደሰት ምናምን ሳያት በጣም ደስ ያለኝ። ባለፈ እንደዚህ ኢንተርቪው አድርጋ ነበርና ኢንተርቪው በትግረኛ ነው ግን ትግረኛ የሆነ አንዳንዱ ነገር ይገባል አይደል? የሆነ ወደ አማርኛ ቀረብ የሚል ነገር ስላለው በጣም አሳዝናኝ ነበረ ስታወራ ምናምን። በጣም ፈጣን ነው፣ በጣም የዋህ ነው፣ ደግ ነው ምናምን ስትል ነበር። ይሄን ደግሞ እንኳን ወላጅነቱ አይደለችም ማንኛውም ሰው የመሰከረለት ነው። አዶናይ በጣም የዋህ ቅን ሰው ነውና ይህ አይገባውም ነበረ። ዋናው ነገር ደግሞ በቅርብ ከስር ማውጣቱ ነው። ካሁን በኋላም በብዙ መልካም ነገሮች እንጠብቃለን። ወንድማችን እንደምትሰራ ደግሞ ባለሙሉ ተስፋ ነን ማለት ነው። ታደርገዋለህ። አንተ መልካም እና ቀኝ ገና ወጣት፣ ብዙ መስራት የሚጠበቅብህ ብዙ መስራት የምትችል ልጅ ስለሆንክ ትሰራለህ ብለን እናስባለን እኛ አድናቂዎች ማለት ነው። እና እንኳን ለቤት አበቃ። በጣም ነው ደስ ያለኝ። አሁን ቲክቶክ ላይ ሳይና ያልሰማችሁ ደስ ይበላችሁ። የአዶናይ ቤተሰቦች አድናቂዎች የሆናችሁ እንኳን ደስ ያላችሁ። አዶናይ ከስር ወጥቷል ማለት ነው። ሌላው ነገር ጃኒ ናት። እንግዲህ ጃኒ በምን እንደታሰረች ጃኒ ምንም የታወቀ ነገር የለም። ምናልባት እንግዲህ አዶናይ የዋስ መብቱ ተጠብቆለት ከስር እንደወጣው ጃኒን በቅርብ ከስር ወጥታ አንድ ላይ የምናያቸው ያድርገን ማለት ነው። ዋናው ነገር እሱ ነበረ። እሱ ከወጣ የጃኒ ደግሞ ኢንሻአላህ ያውጣትና አብረው እንያቸው ማለት ነው። እና ወዶች ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ እና እንኳን ደስ ያላችሁ እላለሁኝ በድጋሚ ማለት ነው። ወንድም አዶናይ እንኳን ለቤት አበቃ ይላሉ። ሰብስክራይብ አድርጉ አዲስ ከሆናችሁ። ነባር ቤተሰቦች ደግሞ ላይክ እና ኮሜንት አድርጉ። ቻናሌ በጣም ቀዝቅዟል ቪዲዮ እየሰራሁበት ስላልሆነ ረዥም ጊዜ ስለተወኩት ምንም እየተንቀሳቀስ አይደለም እና ያያችሁ ሰዎች ኮሜንት አድርጉ፣ ላይክ አድርጉ። ከቻላችሁ ቪዲዮውን እስከ ግማሽ እንኳን ለማየት ሞክሩ ማለት ነው። እና መልካም አዳር ይሁንላችሁ። ወዳችኋለሁ። ያላችሁበት አላህ ይጠብቃችሁ። እንደዚህ ደግሞ ያለ አግባብ ታስረው ያሉ ወንድምና እህቶች አላህ ነፃ ይበላቸው። አገራችንን ሰላም ያደርግልን። አንድነት ፍቅርን ለኢትዮጵያ እመኝላታለሁ ማለት ነው። እና ይህን ይመስላል። የአዶናይ አድናቂ ሆናችሁ እስኪ ደስ ብሏችሁ ደስ ተሰኙ እላችኋለሁ። ወዶች መልካም አዳር ይሁንላችሁ።
እና ሰብስክራይብ ላይክ ማድረግ እንዳትረሱ። አመሰግናለሁ። እሺ